ሰላም ውድ ተማሪዎች፣ በዛሬው ቪዲዮአችን ኢመርጂንግ ቴክኖሎጂ ቻፕተር 3 አርቲፊሻል ኢንተለጀንስ የሚለውን እንጀምራለን። ጋይስ አዲስ ከሆናችሁ ያው ሰብስክራይብ ማድረጋችሁ እንዳትረሱ ይናከታች። ቤተሰብ ደግሞ እንደተለመደው ላይክ፣ ሼር እና ቪዲዮውን ስለምትወዱት ያው ደግሞ ኮሜንት እያያችሁ ደግሞ ኮሜንት አድርጉልኝ፣ ላይክ ሼር አድርጉት። አርቲፊሻል ኢንተለጀንስ የሚለውን ቻፕተር 3 እንጀምር። የቻፕተሩ ኦብጀክቲቭ እዚህ ጋር ይሄውና ይሄን ቻፕተር ከተማራችሁ በኋላ ነው የሚለው። ጋይስ እዚህ ጋር ጊዜያችሁን ብዙ ማባከን አልፈልግም። ዳይሬክትሊ ወደ ሌሰን ነው የምንገባው። አርቲፊሻል ኢንተለጀንስ ምን እንደሆነ ትረዳላችሁ፣ አድቫንቴጁን፣ ዲስአድቫንቴጁን፣ ኤሪያ የት እንደሚተገበር፣ ሪሰርች ኤሪያውን፣ ጀስት ሪል ወርልድ አፕሊኬሽኖች ምን እንደሆኑ ታያላችሁ ነው። ሌሰን ባይ ሌሰን እንገባባቸዋለን። በቀጥታ ዋትስ አርቲፊሻል ኢንተለጀንስ የሚለውን ቻፕተር የቻፕተሩን ዋና ዓላማ እኔ አርቲፊሻል ኢንተለጀንስ እንግዲህ ጋይስ ያው ቃላትን ነገሮችን ከቃላት ለመረዳት እንሞክራለን። መጀመሪያ አርቲፊሻል ኢንተለጀንስ ዋትስ አርቲፊሻል ኢንተለጀንስ ተባሉ ሁለት ቃላት አሉ። አርቲፊሻል አለ፣ ዘንድ ደግሞ ኢንተለጀንስ አለ። አርቲፊሻል የሚለው አርቲፊሻል ምንድነው? something which is man made ማለት አይደለ? በተፈጥሮ ያልተገኘ ማን ሜድ የሆነ ነገር አርቲፊሻል ይባላል። ኢንተለጀንስ ደግሞ ጀስት ብቃት፣ በአማርኛ ብቃት፣ ችሎታ እንደማለት ነው። አርቲፊሻል ኢንተለጀንስ is composed of two words artificial and intelligence. what do you define the word artificial and the word intelligence? እንደነገርኳችሁ ምን ዲፋይን ታደርጉታላችሁ? ዲፋይን አደርኩላችሁ። ምንድነው አርቲፊሻል ከተባለ something which is man made የሆነ ነገር፣ ኢንተለጀንስ ደግሞ ብቃት፣ ኢንተለጀንት አቢሊቲ አንድ ነገር የማሰብ ቲንኪንግ ፓወር ማለት ነው። አርቲፊሻል ዲፋይንስ ማን ሜድ። አርቲፊሻል የሚለው ፓርት የአርቲፊሻል ኢንተለጀንስ ማን ሜድ ማለት ነው። ኤንድ ኢንተለጀንስ ዲፋይንስ ቲንኪንግ ፓወር። ኢን አርቲፊሻል ኢንተለጀንስ ላይ ማን ሜድ አርቲፊሻል ሪፍሌክት የሚያደርገው ማን ሜድ የሚለውን ወይም ደግሞ ሰው ሰራሽ ማለት ነው። ኢንተለጀንስ ማለት ደግሞ ጀስት ቲንኪንግ ፓወር የማሰብ ብቃት፣ ችሎታ፣ ኃይል፣ አቅም ማለት ነው። ኦር the ability to learn and solve problem the ability to learn ኢንተለጀንስ ማለት የመማርና ነገሮችን ሶልቭ የማድረግ ብቃት ማለት ነው። ሂንስ አርቲፊሻል ኢንተለጀንስ ምን ሚንስ ባንድ ጋር ኮምፓይን አድርገን ስንተረጉመው ምን ይሆናል? አርቲፊሻል ኢንተለጀንስ አይ ነው ጋይስ ብዙ ታውቃላችሁ ስለ አርቲፊሻል ኢንተለጀንስ። አሁን ነው በአንደኛው ክፍለ ዘመን በጣም እየተወራለት ነው በተለያዩ አይነት ኤሪያዎች ላይ አርቲፊሻል ኢንተለጀንስ በሁሉም ጋር አፌክት ያደርጋል ተብሎ እየተፈራም ያለ እየተጠቀምንበትም ያለ ብዙ ጥቅም፣ ግማሾች እየተጠቀሙበት ግማሾች እየፈሩት ያሉ ነገር ነው። ሶ አርቲፊሻል ኢንተለጀንስ ምንድነው? which is man made thinking power እንደማለት ነው። ምንድነው ዲፕሊ እየገባን እናየዋለን። ጀስት ነገሮችን ማንሜድ ነገሮችን እንዳስቡ ማድረግ የመቻል አቅም ማለት ነው። ሮቦቶችን ሊሆን ይችላል እንደምትጠቀሙት ብዙ አይነት የኤአይ ኤጀንቶች ወደታችን እናያቸዋለን። እነዛን ቲንክ እንዲያደርጉ የማድረግ ስራ ምን ይባላል? አርቲፊሻል ኢንተለጀንስ ይባላል። ጠቅላላ ብሮድ ኤሪያው ማለት ነው አርቲፊሻል ኢንተለጀንስ ይባላል ማለት ነው። ሶ we can define artificial intelligence as the branch of computer science by which ብራንች ኦፍ ኮምፒውተር ሳይንስ። ብራንች ማለት እንግዲህ ብራንች አንድ ሳብጀክት ከአንድ ሳብጀክት ብራንች ነው ስትል ከዛ የተወለደ ማለት ነው። አርቲፊሻል ኢንተለጀንስ እንግዲህ የኮምፒውተር ሳይንስ አንድ ብራንች ነው እያለን ነው። we can create intelligent machines which can behave like a human, think like humans and able to make decision. ምንድነው ማሽን ምንድነው የምሰራ? አሁን እዚህ ጋር ማሽኖችን እንደ ሰው እንዲያስቡ የማድረግ የማሽኖች ቲንክ እንዲያደርጉ፣ ሶልቭ እንዲያደርጉ፣ ለርን እንዲያደርጉ የማድረግ ስራ ይሄ ምን ይባላል? በኮምፒውተር ሳይንስ ምን ዘርፍ ይባላል? አርቲፊሻል ኢንተለጀንስ። እንግዲህ ኮምፒውተር ሳይንስ በጣም ብሮድ ነው። ያው በኋላ እዛ ላይ አሁን አንገባበትም። ሶ ኮምፒውተር ሳይንስ አንዱ ፓርቱ አርቲፊሻል ኢንተለጀንስ። በአርቲፊሻል ኢንተለጀንስ ምንድነው የሚያጠናው? ማሽኖች፣ ሮቦቶች ምናምን ሊሆን ይችላል የተለያዩ አይነት ኤጀንቶች እንደ ሰው እንዲያስቡ፣ እንደ ሰው እንዲማሩ፣ እንደ ሰው ሶልቭ እንዲያደርጉ ፕሮብሌሞችን የማድረግ ሳይንስ ነው ማለት ነው አርቲፊሻል ኢንተለጀንስ ማለት ነው። አናዘር ዴፊኒሽን ደግሞ እንቀጥል። ኢንተለጀንስ as we know it is the ability to acquire and apply knowledge። እንግዲህ አንድ ሰው ኢንተለጀንት ነው ከተባለ ለምሳሌ እናንተን እኔ ኢንተለጀንት ናችሁ ካልኳችሁ ስትማሩ እኔን አክሴፕት ስታደርጉኝ በጣም ጉድ ናችሁ፣ ብቃት አላችሁ እያልኳችሁ ማለት ነው። ነገሮችን አፕላይ ታደርጋላችሁ፣ የመስራት የማሰብ ሶልቭ የማድረግ ብቃት አላችሁ እንደማለት ነው። ሶ ማሽኖችም እንደዛ ሲሆኑ ነው አርቲፊሻል ኢንተለጀንስ የምንለው። ሶ ሰው ልጅ የሚሰራውን ማሽኖች ሲሰሩ ምን እንላለን? አርቲፊሻል ኢንተለጀንስ። ጋይስ እየፈጠንኩ ነው እንዴ? ይቅርታ ወደ ዝግ ልበል መሰለኝ። knowledge is the information acquired through experience ናውሎጂ ደግሞ ምንድነው? በኤክስፒሪየንስ የምናገኘው ነው። ኢንተለጀንስ ናውሎጂ ነው፣ ኤቢሊቲ ቱ አኩዌር ናውሎጂ ነው አለን። ኢንተለጀንስ ደግሞ
ናውሎጂ ደግሞ እዚ ኢንፎርሜሽን አኳርድ ባይ ኤክስፒሪየንስ ከልምድ የምናገኘው ነገር ናውሎጂ ነው። ናውሎጂ ደግሞ ኢንተለጀንስ ደግሞ the ability to acquire and apply knowledge ነው አለ። ሶ ኤክስፒሪየንስ ኢዝ the knowledge gained through exposure thinking ምንድነው? ይሄን እያደማመረው ለአርቲፊሻል ኢንተለጀንስ ሊያመጣው ነው። ሰሚንግ ዘ ተርምስ አፕ እዚህ ጋር ያሉትን ኢንተለጀንስን፣ ናውሎጂን፣ ኤክስፒሪየንስን አንድ ጋር አድ አድርገን አድርገን አርቲፊሻል ኢንተለጀንስን ዳይሬክት እንደ ጠቅላላ ጀነራል ትርጉም ልንሰጠው ነው። ሶ ይሄ እቺን አሁን የምነግራችሁን ያዙልኝ። በጣም ብዙ ጊዜ ፈተና ላይም እንደዚህ አይነት ዋና ጀነራል ሚኒንግ ስለምትመጣ ማለት ነው። አርቲፊሻል ኢንተለጀንስ as it is a copy of something natural አያችሁ። በተፈጥሮ ምንድነው ጋድ ክሬት ያደረገው ምንድነው? የሰው ልጅ ነው። ሶ የሰው ልጅ ኮፒ መፍጠር ነው ማሽን። በኮምፒውተር ሳይንስ በጣም የሰው ልጅ ኮፒ ለመፍጠር በጣም የሚደረግ ጥረት ከሰው ልጅ እንደ ሰው ልጅ እንደውም ከሰው ልጅ በልጦ የሚሄድ በኋላ ስለ አርቲፊሻል ኢንተለጀንስ ፓወሮች ብዙ አይነት ፓርቶችን ስለምናይ ስለ አርቲፊሻል ጀነራል ኢንተለጀንስ ሱፐር ኢንተለጀንስ ስለምናይ በኋላ እናየዋለን። ሶ ናቹራሉን ኮፒ መፍጠር ነው ማለት ነው። who is capable of acquiring and applying the information it has gained through exposure በመማር ኤክስፒሪየንስ ለርን በማድረግ የሚያገኘውን የሚተገብር ማሽን የመፍጠር የኮምፒውተር ሳይንስ ዘርፍ ምን ይባላል? አርቲፊሻል ኢንተለጀንስ ይባላል። ቻፕተራችን የኛ ቻፕተር ማለት ነው። ሶ ጋይስ አይ ሆፕ አንደርስታንድ እንዳደረጋችሁኝ ምንም አልጠራጠርም፣ ግልጽ ነው። አክቲቪቲዎችን ለእንትን እያየናቸው ነው። what do you think to make the machine think and make a decision like human beings do? እንዴት ነው ማሽኖች እንዴት ነው የሚያስቡት ብላችሁ እንዴት አስቡ ነው የሚለን። ሶ ማሽኖችን በቃ ሮቦቶች እያየን ነው። ሮቦቶች ሲያስተናግዱ፣ ሮቦቶች ቢል የሆነ ጀነሬት ሲያደርጉ የሆነ መቼም ፊልም ላይም ሆነ በተለያዩ አይነት እዚሁ ዩቲዩብ ላይም ሆነ የተለያየ ቦታ ልታዩ ትችላላችሁ። ሮቦቶች እንደ ሰው ምን ሲያደርጉ ነው ቢሄቭ ሲያደርጉ እንደ ሰው የሰውን ልጅ ስራ ሲሰሩ። ደግሞ አርቲፊሻል ኢንተለጀንስ ስንል በሶፍትዌርም አለ። ቻት ጂፒቲን ትጠቀማላችሁ አቃይ ነው። ተለያዩ አይነት ቪዲዮ ጀነሬት የሚያደርጉ አርቲፊሻል ኢንተለጀንስ ፕሮዳክቶችን ትጠቀማላችሁ። ሶ ምንድነው የሰው ልጅ መስራት የሚችለው? ሰው ልጅ ቪዲዮ ኤዲት ያደርግ ነበር። ቪዲዮ ኤዲት የሚያደርግ ሶፍትዌር መፍጠር እንደዚህ አይነት ያ ምን ይባላል? አርቲፊሻል ኢንተለጀንስ ይባላል። ሶ በጣም ኤክስፕሎድ የሆነ የኮምፒውተር ሳይንስ ማሽንን እንዲማር እንዲሶልቭ እንዲያደርግ ፕሮብለም የማድረግ እንትን ነው ማለት ነው። ሳይንስ ነው ማለት ነው። አርቲፊሻል ኢንተለጀንስ exists when a machine can have human based skills such as learning ሰው ይማራል። ሶ ማሽንም ይማራል። የተማረውን ደግሞ ወይ ሊያስተምር ይችላል ወይ ደግሞ አፕላይ ሊያደርግ ይችላል። ሪዝን ማድረግ የሰው ልጅ ሪዝን ያደርጋል። ማሽኖችም ቤዝድ ኦን ዳታ ምን ያደርጋሉ? ሪዝን ያደርጋሉ። ዳታ ይሰበስቡና ዘን በኋላ አፕላይ ያደርጋሉ። የተማሩትን ሪዝን ያደርጋሉ። ሪዝን አውት ያደርጋሉ። ምክንያታዊ መፍትሄ ይሰጣሉ። ሶልቭ ፕሮብለም ዊዝ አርቲፊሻል ኢንተለጀንስ ምንድነው? ፕሮብለሞችን ሶልቭ ሲያደርጉ ፕሮብለሞች አሁን ለምሳሌ የተለያዩ ዲፕ የሆነ ማትስ ጥያቄ ሰጣችሁት በትንሽ ሰከንዶች ውስጥ ምንድነው ሶልቭ ያደርግላቸዋል። የሰው ልጅ ነበር ማትስን የሚሰራ ማሽኖችም እንዲሰሩ አደረግን። ወይም ደግሞ የተለያዩ አይነት የአርቲፊሻል ፕሮዳክት ውጤቶች እንዲሰሩ ማድረግ ማለት ነው። ዊዝ አርቲፊሻል you don't need to program a machine to do some work. We work despite that you can create a machine with programmed algorithm which can work with our intelligence በራሱ የሚሰራ ማለት እኛ እንትን ብለን ነው ሳይሆን በራሱ ለርን አድርጎ በራሱ የሚሰራ just ፕሪፕሮግራም የተደረገ ማለት ነው። አንዴ እናስተምረዋለን ዘን ራሱ ነው። ከዛ በኋላ ሁለተኛ እንደዛ ፕሮግራም አናደርገው። መጀመሪያ አንድ ጊዜ ዌል ፕሮግራም ይደረጋል። ከዛ ዳታ ነው በራሱ አክሴፕት ያደርጋል። ከኔም ዳታ ይቀበላል፣ ከናንተም ዳታ ይቀበላል፣ ከኤክስፐርቶችም ዳታ ይቀበላል፣ ከሌሎች ኤክስፐርቶችም ሌላ ዳታ ይቀበላል። ዘን ያን ዳታ እየተማረ ሪዝን እያደረገ ራሱን እያስተማረ ምን ያደርጋል? ከዛ መጨረሻ ላይ የራሱን ብቃት ያለው ደረጃ ላይ ይደርሳል ማለት ነው። ሶ ኢንተለጀንስ is composed of ኢንተለጀንስ የሚለው አርቲፊሻል ኢንተለጀንስ የሚለው ቃል ኮምፖዝድ የተደረገው አንድ ሰው ኢንተለጀንስ ነው ከተባለ ጀስት ምን ማድረግ አለበት? ሪዝን ማድረግ አለበት፣ ለርን ማድረግ አለበት፣ ፕሮብለም ሶልቭ ማድረግ አለበት፣ ፐርሲቭ የማድረግ አለ፣ ላንጉጅ ኢንተለጀንስ አለ። ምንድናቸው? ሪዝን ማድረግ ምክንያት መስጠት፣ ለነገሮች ምክንያት መስጠት፣ ምክንያታዊ መልስ መስጠት። ለርኒንግ the ability to learn መማር መቻል፣ ነገሮችን አንደርስታንድ ማድረግ መቻል፣ ይሄ ለርኒንግ ነው። ፕሮብለም ሶልቪንግ ደግሞ ሶልቭ ፕሮብለም ሪል ወርልድ ፕሮብለምን ሶልቭ ማድረግ ችግሮችን መፍታት ማለት ነው። ፐርሰፕሽን ደግሞ ፐርሲቭ ማለት ከኤንቫይሮንመንቱ አንደርስታንድ ማድረግ። ኤአይ ደግሞ በምንድነው ፐርሲቭ? አሁን ለምሳሌ በአይናችን፣ በጆሮአችን፣ በሴንስ ኦርጋናችን ፐርሲቭ እናደርጋለን። ኤአይ በምንድነው ፐርሲቭ የሚያደርገው ካላችሁኝ ካሜራ ተጠቅሞ፣ ሳውንድ ኦዲዮ ተጠቅሞ፣ የተለያዩ አይነት ድምጽ ሳውንድ ተጠቅሞ፣ ካሜራ ተጠቅሞ አንደርስታንድ ያደርጋል ማለት ነው። ሊንጉዊስቲክ ኢንተለጀንስ ያ ቋንቋ የማወቅ ለምሳሌ በተለያዩ ቋንቋ ለምሳሌ
ሲምፕሊ አርቲፊሻል ኢንተለጀንስ ከአርቲፊሻል ኢንተለጀንስ ፕሮዳክት ቻት ጂፒቲ እንውሰድ። ምን ያወራል? አማርኛ ያወራል፣ እንግሊዘኛ ያወራል፣ ቻይኒዝ ያወራል፣ የተለያዩ አይነት ቋንቋዎችን ያወራል። ሶ ምንድነው በመማር ነው የሚያገኘው፣ በአንድ ጊዜ ያገኘው ነገር አይደለም። ሶ ኢንተለጀንስ ሲባል ሪዝን ማድረግ አለ፣ ለርኒንግ አለ፣ ፕሮብለም ሶልቪንግ አለ፣ ፐርሰፕሽን አለ፣ ሊንጉስቲክ ኢንተለጀንስ አለ። ይሄንን ምን ያደርጋል? ማሽኑ ያገኛል ማለት ነው በአርቲፊሻል ኢንተለጀንስ ስናመጣው። አን ኤአይ ሲስተም ኢዝ ኮምፖዝድ ኦፍ አን ኤአይ ኤጀንት። እንግዲህ ኮምፖዝ የተደረገው ከምንድን ነው የተሰራው የሚለው ልናይ ነው። ኤአይ ሲስተም አርቲፊሻል ኢንተለጀንስ ሲስተሞች በምንድን የተሰሩት? ኤጀንት አለ። ኤጀንት ማለት ሰምቲንግ ወኪል እንደማለት ነው። እንትን ሊሆን ይችላል። አን ኤጀንት ሁማን ኦር ሮቦት። ሮቦት አታውቁም? እስኪ የሆነ እንደ ሰው የተሰራ በብረት የተሰራ ሰው ማለት ነው። እንደዛ ማለት በላችሁ ተረዱ። ሮቦት ያ ኤጀንት ይባላል። ኢዝ ኤኒቲንግ ዛት ካን ፐርሲቭ ኢትስ ኢንቫይሮንመንት ስሩ ሴንሰር ኤንድ አክትስ አፖን ዘ ኢንቫይሮንመንት ስሩ ኢፌክተር ማለት ኢንቫይሮንመንቱን አንደርስታንድ አድርጎ እንደነገርኳችሁ በካሜራ ሊሆን ይችላል፣ በሳውንድ ሊሆን ይችላል። አንደርስታንድ አድርጎ እንደ ኢንቫይሮንመንቱ ቢሄቭ የሚያደርግ ስታዙት የሚታዘዝ ስራ ስትሉት የሚሰራ ሲሆን ማሽን ያ ኤጀንት ይባላል። ያ እንትኑ ሮቦቱ ኤጀንት ይባላል። ይሄ አርቲፊሻል ኢንተለጀንስ ኮምፖዝ የተደረገበት ነው። ዘን ቀጥል። እስካሁን ድረስ ያለው ግልጽ ካልሆነ ጋይስ ኮሜንት አድርጉልኝ። ጀስት ያላችሁን ሐሳብ አስተያየት የሰጣችሁኝ ኮሜንት ላይ ያለኝን ለመመለስ ዝግጁ ነኝ። ላይክ አድርጉት፣ ሼር አድርጉት ቪዲዮውን። ጀስት ደግሞ ስለረበሽኳችሁ ይቅርታ፣ እንደዚህ ደስ አይለኝም። እኔ ኢንተለጀንት ኤጀንትስ መስት ቢ ኤብል ቱ ሴት ጎልስ ኤንድ አቺቭ ዘም። ኢንተለጀንት ኤጀንቶች ምን ማድረግ አለበት? ስፔሲፊክ የሆነ ጎል ሊኖራቸው ይገባል እና አቺቭ የሚደረግ ነገር አለ በእነሱ ማለት ነው። ለምሳሌ ሮቦት ፈጥረን የሆነ ነገር ካልሰራ ጀስት ማሽን ቱል ብቻ ሆኖ የሚቀረው ሶ የሆነ ስፔሲፊክ ጎል ሊኖርባቸው ይችላል ማለት ነው። ኢን ክላሲክ ፕላኒንግ ፕሮብለምስ ዘ ኤጀንት ካን አሱም ዛት ኢት ኢዝ ዘ ኦንሊ ሲስተም አክቲንግ ኢን ዘ ወርልድ አሎንግ ዛት ዘ ኤጀንት ቱ ቢ ሰርቴን ኦፍ ዘ ኮንሲኩዌንስ ኦፍ ኢትስ አክሽን ሃውኤቨር ኢት ኢዝ ኤጀንት ኢዝ ኖት only the actor, then it requires that the agent can reason under certain uncertainty. ምንድነው እያለን ያለው? ኤጀንቱ የሆነ ነገር እንዲሰራ ብቻ አይደለም ሪዝን እንዳረግም ለምን ሰራው ሲባል እንደዚህ ነው ቤዝድ ኦን ዳታ እንደዚህ ነው በተማረው ነገር። ለምሳሌ የሆነ ነገር አንድን ሮቦት ጀስት ለሆነ ቤት ውስጥ እንዲሰራ አድርገን እንትናል ነው። ብርጭቆ ቢሰብር አንድ ሮቦት ለምሳሌ እንትን ያለ ለምን ሰበርከው ስንለው ጀስት እንዲሰብር ብቻ ካደረግነው አይደለም፣ ጎል አለው የሆነ ፕሮብለም ሶልቭ እንዲያደርግ። ሲሰብረው ደግሞ እንደዚህ ስለሆነ እንደዚህ በዚህ ምክንያት ነው ያደረኩት፣ እንደዚህ ብዬ እንደዚህ ምን ያደረኩት በቃ ምክንያት አለ፣ ምክንያታዊ እንዲሆን ማድረግ ነው ማለት ነው። አንሰርቲኒቲ ሲሆን ስህተት ሲኖር ሪዝን አውት እንዲያደርግ ማለት ነው። ማሽን ፐርሰፕሽን ኢዝ ኤቢሊቲ ቱ ዩዝ ማሽን ፐርሰፕሽን ደግሞ ማለት አንደርስታንድ ማድረግ። እነዚህን እያየን ነው፣ ከላይ ያሉትን የኢንተለጀንስ ፓርቶች እያየን ነው። ማሽን ፐርሰፕሽን ኢዝ ኤቢሊቲ ቱ ዩዝ ኢንፑት ፍሮም ሴንሰር። ኢንፑት ማለት ሰምቲንግ አይቼ በካሜራ ሊሆን ይችላል፣ ማይክሮፎን ድምጽ ሊሆን ይችላል። ሴንሰር አንደርስታንድ ማድረግ ከኢንቫይሮንመንቱ ቱ ዲዱስ አስፔክትስ ኦፍ ዘ ወርልድ። ምንድነው ወርልድ እየተካሄደ ያለው? የሆነ ሰው እየተንቀሳቀሰ ነው፣ በካሜራ ያያል። የሆነ ሰው ድምጽ እያወጣ ነው፣ እየነገርኩት ነው። ለምሳሌ እኔ ኤጀንቱን ያንን እንትን እቃ አምጣልኝ ስለው ጀስት የኔን ቃል ማዳመጥ አለበት። በምን? በማይክሮፎን ማለት ነው። ማይክሮፎን ተጠቅሞ ሶ ይሄ ሪል ወርልድ ላይ ያለውን ነገር ፐርሲቭ ማድረግ ማሽን ፐርሰፕሽን ይባላል። ወይም ደግሞ ኢንተለጀንስ አንዱ ፓርት ፐርሰፕሽን ማለት ነው። ኤግዛምፕል ኮምፒውተር ቪዥን። በኮምፒውተር ቪዥን ይሄም አንድ ሳይንስ ነው። ኮምፒውተር ቪዥን ኮምፒውተሮች የኮምፒውተር ቪዥን ላይ የተሰራ ማለት ኮምፒውተሮችን ለእይታ ነገሮችን አንደርስታንድ እንዲያደርጉ ሪል ወርልድ ላይ የሚካሄደው ነገር አንደርስታንድ እንዲያደርጉ የሚደረግ የኮምፒውተር ሳይንስ ጥናት ነው። ሶ በእነዚህ በማይክሮፎን በሴንሰር የተለያዩ ነገሮችን ፐርሲቭ የማድረግ ማሽን ፐርሰፕሽን ይባላል ነው ማለት ነው። ሃይ ፕሮፋይል ኤግዛምፕልስ ኦፍ ኤአይ ኢንክሉድ አውቶኖመስ ቬሂክልስ። ያ ምርጥ ኤግዛምፕል መጣለን። ኢትዮጵያ ውስጥ የለም እርግጠኛ ነኝ። አሁን በ2000 ስንት ነው አሁንም ያለንበት ወይም ኔክስት ይር ልታዩ ትችላላችሁ። አውቶኖመስ ማሽን የለም ብዬ ነው የምገምተው። እስካሁን አላየሁም። አውቶኖመስ ቬሂክል ማለት ሃይ ፕሮፋይል ኤግዛምፕልስ ኦፍ ኤአይ ኢንክሉድ አውቶኖመስ ቬሂክል፣ ራሱን በራሱ የሚያሽከረክር መኪና በሌላው ሀገራት ላይ አለ። ሰቻስ ድሮንስ ኤንድ ሰልፍ ድራይቪንግ። ኢትዮጵያ ውስጥ ለካ ድሮን አለ። ይቅርታ ድሮን አላሰብኩም ነበር። እንደ መኪና ብቻ ነበር ያሰብኩት። ሶ ሰልፍ ድራይቪንግ አሁን ለምሳሌ ድሮንን እዚህ ሆናችሁ የድሮን በአብዛኛው ጊዜ የምናውቃት ድሮን ካሜራ ስንቀርጽ እና ደግሞ ወይም ደግሞ የተለያዩ አይነት ጦርነት ቦታዎች ላይ ነው የሚጠቀማት። ሶ እነዛን ነው የሚል ምን አለ ሰቻስ ድሮን
ድሮን እና ሰልፍ ድራይቪንግ ካር በጣም ሌላ ሀገር ያደጉት ሀገራት ላይ በጣም ነው ብዙ ሰልፍ ድራይቪንግ ካር አለ። በእንትን ማየት ትችላላችሁ። በእንትን እዚህ ላይ ሰርች አድርጋችሁ ማየት ትችላላችሁ። ሜዲካል ዲያግኖሲስ የሚያደርጉ አርቲፊሻል ኢንተለጀንስ ሮቦቶች ጀስት ሜዲሲን ሲፈጽሙ የሜዲካል ትሪት ያደርጋል። ይሄም የተደረገ ነው። ክሬቲንግ አርት አርትን የሚያሳዩ ጀስት ፖኤትሪ ሰቻስ ፖኤትሪ ግጥም ምናምን የተለያዩ ክሬት የሚያደርጉ አርቲፊሻል ኢንተለጀንስ ፕሩቪንግ ማቴማቲክስ ቴረም ይሄ የተለመደ ነው። ማቴማቲካል ፕሮብለም ሶልቭ የሚያደርጉ ለምሳሌ ምንድነው የተለያዩ ኤአይዎች ሲምፕል ኤግዛምፕል ቻትጂፒቲ የሆነ ማትስ ጥያቄ ስታችሁ ይሰራላችኋል። አለቅ በቃ ይሄ ነው። የተለያዩ አይነት ብዙ አይነት እንትኖችን ኤአይ ቱሎችን እንደምትጠቀሙ አምሹር ትጠቀማላችሁ። እንደ ተማሪ ደግሞ መጠቀም አለባችሁ። ዲፔንድ ነው እንጂ መሆን የሌለባችሁ ተጠቀማላችሁ። እነዚያን ማቴማቲክስን ሶልቭ ያደርጉ ፕሌይንግ ጌምስ ቼዝ የሚጫወቱ ላይክ ላይቭ ቼዝ ስትጫወቱ ጌም የሚጫወቱ ሰቻስ ቼዝ ኦር ጎ ጀስት ዳማ ምናምን እንትን ላይ በስልካችሁ ምናምን የተለያዩ አይነት በአርቲፊሻል ኢንተለጀንስ የተሰሩ እንትኖችን ስትጠቀሙ ሰርች ኢንጂንስ ሰቻስ ጉግል ሰርችም ጉግል ምንድነው ከኤአይ ጋር ኢንተግሬት የተደረገ ነው። ኦንላይን አሲስታንት እና ሲሪ ለምሳሌ የተለያዩ ኦንላይን ላይ አሲስት የሚያደርጓችሁ እነዚህ ሁሉ ኤግዛምፕልስ ኦፍ አርቲፊሻል ኢንተለጀንስ ናቸው። ኢሜጅ ሪኮግኒሽን ኢን በፎቶግራፍ ኢሜጅ ሪኮግናይዝ የሚያደርጉ ስፓም ፊልተሪንግ የተለያዩ አይነት ጀስት እነዚህ ሰፖርት የሚያደርጉን ኤአይ ቱሎች ናቸው። ዳይ ቱ ዳይ ፕሬዲክሽን ኦፍ ጁዲሻል ዲሲዥን ዳኝነት ላይ ሁላ የሚሰሩ ኤንድ ትሪገሪንግ ኦንላይን አድቨርታይዝመንት ላይ የሚሰሩ ኤአይ ቱሎችን ማለት ነው። እነዚህ አብዛኞቹ ኤግዛምፕሎች ናቸው ማለት ነው። አሁን ላይ በጣም በብዛት ሰው እየተጠቀመባቸው ያለ ማለት ነው። እነዚህ ናቸው። እነዚህን ኤግዛምፕሎች ለመያዝ ሞክሩ። ፈተና ላይም ብዙ ጊዜ ይመጡባቸዋል። እነዚህን ለመያዝ ሞክሩ። AI deals with the area of developing computer systems that are capable of performing tasks that humans are very good at። የሰው ልጅ በጣም ጥሩ የሆነበት ለምሳሌ የሰው ልጅ ምንድነው? ለምሳሌ የሰው ልጅ ትልቅ ኤቢሊቲ ምንድነው? ማትስ ላይ ነው እንበል። ከሱ የበለጠ ሶልቭ የሚያደርጉ ኤአይ ቱሎች እየመጡ ነው። ፎር ኤግዛምፕል ሪኮግናይዚንግ ኦብጀክቶችን ሪኮግናይዝ ማድረግ ስሞል ኦብጀክቶችን ሪኮግናይዚንግ ኤንድ ሜኪንግ ሴንስ ኦፍ ስፒቾች ላይ ዲሲሽን ሜክ ለማድረግ በጣም ብዙ ነገር ይፈልጋል። ኤአይ ግን ቤዝድ ኦን ዳታ ክሊር የሆነ ዲሲሽን ሜክ ያደርጋል ማለት ነው። ኤኒ ኮንስትሬንት ኢንቫይሮንመንት አስቸጋሪ ኢንቫይሮንመንት ማለት ነው። በጣም ብዙ አስቸጋሪ ባለበት ነገር ስፒቾችን ለምሳሌ ኤአይ በተለያዩ አይነት በጣም ሃርድ በሆኑ ኢንቫይሮንመንቶች ሁላ እንጠቀመዋለን። ወታች አድቫንቴጁ ላይ እናገኘዋለን። ለምሳሌ ማይኒንግ ላይ ኤክስትራክት ስናደርግ ማይኒንግ ላይ ሰው ከሚላክ እዛ ላይ አስቸጋሪ የሆነ ቦታ ላይ ኤአይን እንልካለን ማለት ነው። ማዕድናትን ስናወጣ አስቸጋሪ ቦታዎች ላይ የሆነ ቮልካኒክ ረብሽን ባለበት አካባቢ እዛ ላይ ሮቦት ቢሆን የሰው ልጅ ከሚጎዳ ያንን ብናደርግ አሪፍ ስለሚሆን ብዙ ነገር ከሰው ልጅ ጎበዝ ከሆነበት በይበልጥ የሚሰራበት ኢንተለጀንት የሆነበት ቦታ ላይ የሚሰራ ማድረግ ነው ማለት ነው። ያው ኔክስት ምንድነው ዘ አድቫንቴጅ ኦፍ ቢግ ዳታን ቻፕተር 2 ላይ አለ። ድሪቭን ባይ ዘ አራይቫል ኦፍ ዘ ኢንተርኔት ቢግ ዳታ ማለት አይታችሁታል፣ በሰፊው አይታችሁታል ብዬ ተስፋ አድርጋለሁ። ድሪቭን ባይ ዘ አራይቫል ኦፍ ዘ ኢንተርኔት ስማርት ሞባይል ኤንድ ሶሻል ሚዲያ ሃዝ enabled algorithms in particular for machine learning and deep learning to leverage big data and perform their tasks more optimally ምንድነው አሁን እዚህ ጋር የጠቀስኳቸው ምን አሉ? ማሽን ለርኒንግ አለ፣ ዲፕ ለርኒንግ አለ፣ ቢግ ዳታ አለ። እነዚህ ለኤአይ በጣም ኦፕቲማይዝ እንዲሆን ብዙ ስራ እንዲሰራ ያደረጉ ናቸው። እንትን ምንድነው ቢግ ዳታ ጀስት ብዙ ቫራይቲ ኦፍ ዳታ ያለው የተለያዩ አይነት ቫራሲቲ ያለው ዳታ ብዙ ነገሮችን ኮሌክሽን ኦፍ ዳታ ነው። ማሽን ለርኒንግ ምንድነው? ማሽኖች እንዲረዱ የሚያደርግ አንዱ የኮምፒውተር ሳይንስ እሱም ክፍል ነው። ዲፕ ለርኒንግ ደግሞ በማሽን ለርኒንግ ውስጥ ያለ በጣም ብዙ ዲፕሊ በኒውሮሎጂ በተለያዩ አይነት በደንብ ጥልቅ ገብቶ የኮምፒውተር ሳይንስ ጥናት ነው። እነዚህ ለአርቲፊሻል ኢንተለጀንስ ኦፕቲማሊ እንዲሰራ በጣም ደግሞ ሃይ ሌቭል እንዲደርስ እንትን ያደረጉ ፓርቲሲፔት ያደረጉ ቴክኖሎጂ ፕሮዳክቶች ናቸው። This combined with cheaper and more powerful hardware such as graphical processing unit GPUs ምንድነው graphical processing unit like እንደ CPU ነው። ስልካችን እንትን ኮምፒውተራችን ላይ እንደ CPU
ታውቃላችሁ ኮምፒውተር ሲፒዩ አታውቁም እንትኖች ሃርድዌሮች ሲፒዩ ማለት ኮምፒውተር እንትን ሴንትራል ፕሮሰሲንግ ዩኒት እንደዚህ አይነት ግራፊክ ፕሮሰሲንግ ዩኒት የሚባል ደግሞ አሁን ሌተር የሆኑ እንትኖች ላይ ኮምፒውተሮች ላይ ነው ያለና ሃይ ኤቢሊቲ የሚሰጠው ግራፊክስ በጣም ብዙ ስትሰሩ ለቪዲዮ ኤዲቲንግ ምናምን ፒሲም ስትገዙ ይሄንን ጂፒ እንትን ያለውን እንድትገዙ ሪከመንድ አደርጋቸዋለሁ። ሶ ምንድነው ይሄ በጣም ኢንተንሲቭ የሆነ ሃይ ሌቭል እንትኖችን እንድንሰራ ፕሮሰስ እንድንሰራ የሚያደርገን ነው ጂፒዩ ማለት ግራፊክ ፕሮሰሲንግ ዩኒት ማለት የኮምፒውተር ሃርድዌር ነው ጀስት ሃርድዌር ነው በጣም ረቂቅ የሆኑ ስራዎችን በኮምፒውተር እንድንሰራ የሚያደርገን ነው። ሶ ሞር ኮምፕሌክስ አርኪቴክቸር AI to evolve into more complex architecture ነው ማሽን ለርኒንግ is an advanced form of AI ደግሞ ማሽን ለርኒንግ ምንድነው ፓርት ኦፍ AI ሆኖ የኮምፒውተር ሳይንስ አርቲፊሻል ኢንተለጀንስ የኮምፒውተር ሳይንስ ፓርት ነው አለን። ማሽን ለርኒንግ ደግሞ የAI ፓርት ነው። ይሄም ማሽን ለርኒንግ ሰብ ሆነ የኮምፒውተር ሳይንስ ሰብ ክላስ ሆነ ማለት ነው። ሶ ምንድነው ማሽን ካን ለርን as it goes rather than having every action programmed by humans ፕሮግራም ከማድረግ ብቻ ፕሮግራም አድርገን እኮ እየሰራን ነው ጀስት ብዙ አይነት ሶፍትዌር ፕሮግራም ተደርጎ የሚሰራ አለ በማሽን ከዛ በተጨማሪ ራሱን ፕሮግራም እያደረገ ራሱን ዴቨሎፕ እያደረገ ለርን እያደረገ የተለያዩ አይነት ኢንተለጀንስ የሆኑ ስራዎችን እንዲሰሩ የሚያደርግ ነው ማለት ነው። ሶ ኔክስት many times የወገዝ የቀጠለ ነው many times students get confused between machine learning and artificial intelligence እናንተም አሁን ስላችሁ machine learning እና artificial intelligence ግራ ሊያጋባችሁ ይችላል ወይም ደግሞ እዚህ ጋር እያሰበ ያለው ብዙ ደግሞ machine learning እዛ ዲፓርትመንት ውስጥ ባሉ ሰዎችም ሊሆን ይችላል እያሰበ ያለው but machine learning is a fundamental concept of AI research since the field is inception ምንድነው ያልን ያለው artificial intelligence broad ነው ኮምፒውተር ሳይንስ ብሮድ ነው artificial intelligence የኮምፒውተር ሳይንስ ፓርት ነው machine learning ደግሞ ከዛም የAI ፓርት ነው ያለን ያለው this is the study of computer algorithm that involves automatically through experience ኮምፒውተሮችን አውቶማቲካሊ በኤክስፒሪየንስ ቢሄቭ እንዲያደርጉ እንደሰው የማድረግ ስራ ማሽን ለርኒንግ ይባላል። ብዙ አይነት በፕሮግራሚንግ ላንጉዌጅ የተደገፈ ነው እነ ፓይተን ምናምን ብዙ በፕሮግራሚንግ ላንጉዌጅ በተለያዩ አይነት በማትስ በሳይኮሎጂ በብዙ አይነት ዴቨሎፕ የተደረገ ማሽንን ለማድረግ ቴክኖሎጂ ፕሮዳክትን ለማቅረብ የሚሰራ የኮምፒውተር ሳይንስ ክፍል ነው ማለት ነው። the term machine learning was introduced by ሰውየው ነው ማሽን ለርኒንግ ኢንትሮዱስ ያደረገው በ1959 አርተር ሳሙኤል በተባለ ሰው ኢንትሮዱስ እንደተደረገ ነው የሚለው። ይሄ ኒውራል ኔትወርክስ አር ባዮሎጂካሊ ኢንስፓየርድ ኔትወርክስ ዛት ኤክስትራክት ፊቸር ፍሮም ዘ ዳታ ኢን ሄራርኪካል ፋሽን ዘ ፊልድ ኦፍ ኒውራል ኔትወርክስ ዊዝ ሰቨራል ሂድን ሌየርስ ኢዝ ኮልድ ዲፕ ለርኒንግ ደግሞ መጣው ኮምፒውተር ሳይንስ ውስጥ አርቲፊሻል ኢንተለጀንስ ነው ሰኔ አርቲፊሻል ኢንተለጀንስ ከአርቲፊሻል ኢንተለጀንስ ማሽን ለርኒንግ ከማሽን ለርኒንግ ደግሞ ዲፕ ለርኒንግ የሚባል አለ አይደል ስፔሻላይዝ እየሆነ ሲመጣ ማለት ነው። ዲፕ ለርኒንግ ደግሞ እነዛ ኒውራል በሰው አስቡት ሰው ልጅ ምንድነው ኒውራላችን ነርቫችንን ስናስበው እንደዛ ለኮምፒውተር ስታስቡ ኒውራል ኔትወርኮች በቃ እነዛ ሌየሩ ብዙ ሆነው እንዲሰሩ በማሽን ለርኒንግ ውስጥ የሚያደርግ ደግሞ ዲፕ ስተዲ የሚያደርግ እንትን አለ። እዚህ ጋር አንድ ፒክቸሩ ላይ እንደምታዩት አርቲፊሻል ኢንተለጀንስ ማሽን ለርኒንግ አርቲፊሻል ኢንተለጀንስ ማሽን ለርኒንግ ይዛል ማሽን ለርኒንግ ዲፕ ለርኒንግ ይዛል። ዲፕ ለርኒንግ የመጨረሻው ሰብ ስፔሻላይዝድ የሆነ ፊልድ ነው ማለት ነው። ይሄንን ታሳቢ ያድርጉት። ሶ ምንድነው አሁን እስካሁን ድረስ ያወራ ነው ጠቅላላ ምን ውስጥ ይወርጋል? አርቲፊሻል ኢንተለጀንስ ምንድነው ዓላማው? ኮምፒውተሮች ማሽኖች እንደ ሰው እንዳስቡ በጣም ኢንተለጀንስ የሆኑ ስራዎችን እንዲሰሩ የማድረግ ነው ማለት ነው። ሶ ይሄን ይመስላል እስካሁን ድረስ ያለው አክቲቪቲ 3 እንመልከት። እቺን ፒክቸር ተመልከቷት። አርቲፊሻል ኢንተለጀንስ ዲፕ ለርኒንግ ሳብሴት ነው ማሽን ለርኒንግ ውስጥ ማሽን ለርኒንግ ደግሞ የአርቲፊሻል ኢንተለጀንስ ሳብሴት ነው። አርቲፊሻል ኢንተለጀንስ ደግሞ ወደ ኮምፒውተር ሳይንስ ሳብሴት ይሆናል ማለት ነው። በማትስ ልንገራችሁ ብዬ ነው። ሌላው ምንድነው ኒድ ፎር አርቲፊሻል ኢንተለጀንስ ለምን አስፈልገ? why we need AI at this time ምንድነው ለምንድነው የሚያስፈልገን AI ለምንድነው? የራሳችሁ መልስ ሊኖራችሁ ይችላል። እዚህ ጋር የተጻፈው ለእንተናችን to create expert system ምንድነው ኤክስፐርት የሆኑ ሲስተሞችን ሪፒቲቲቭ ስራኛ በተደጋጋሚ እንዳንሰራ በAI ለምን አንሰራም የሚል ይመስለኛል ሐሳቡ። that exhibits intelligence behavior with the capability to learn, demonstrate, explain and advise its user ምንድነው ለርን የሚያደርግ በራሱ ለርን የሚያደርግ ነገሮችን ዴሞንስትሬት የሚያሳይ ኤክስፕሌን የሚያደርግ ሪዝን አውት የሚያደርግ እኛን ደግሞ አድቫይስ የሚያደርግ ዩዘር
ኤአይ እኮ አድቫይስ ያደርጋል። ላይክ ከሳይኮሎጂ መምህራን ከሳይኮሎጂ ምርቃን የበለጠ ነው የሚመክር በአሁኑ ሰዓት ኤአይ ጥያቄ በጠይቁት። ሶ ምንድነው እነዚህን ኤቢሊቲ ያለው ነገር ኤክስፐርት የሆነ እንትን ኤጀንት ለመፍጠር ሲስተሞችን ለመፍጠር አርቲፊሻል ኢንተለጀንስ አስፈልገዋል ማለት ነው። helping machines find solutions to complex problems like humans do and applying them as algorithms in a computer friendly manner። ምንድነው ኮምፕሌክስ የሆኑ ማትስ ኢንተንሲቭ የሆኑ ነገሮችን በጣም ክሪቲካል የሆኑ ጥያቄዎችን እና ደግሞ ፕሮብሌሞችን ሶልቭ እንዲያደርግልን ስንፈልግ አርቲፊሻል ኢንተለጀንስ ክሬት ተደርጓል ነው። ጥያቄዎችን ያያችሁ እነዚህ አሪፍ ጥያቄዎች ናቸው ማለት ፈተናችሁም ላይ እንደዚህ አይነት why we need ምናምን የሚል ጥያቄ ስለሚመጣባችሁ ማለት ነው ኤክስፕሌን ለማድረግ ሞክሩ። አርቲፊሻል ለምን ያስፈልገ ጀስት ለርን የሚያደርግ ዴሞንስትሬት የሚያደርግ ኤክስፕሌን የሚያደርግ አድቫይስ የሚያደርግ ዩዘርን አድቫይስ የሚያደርግ ሲስተም ለመፍጠር ነው። ሄልፕ ለማድረግ ማሽኖችን አንደርስታንድ በራሳቸው የሚያደርጉ እንዲሆኑ ነው ብላችሁ መመለስ ትችላላችሁ። you have been learned about AI and the need for ተማረን አሁን what do you think the main goal of the advancement of AI የኤአይ ዋና ዓላማው ምንድነው? ተማርነው አስፈላጊነቱን አየነው። ምንድነው ዓላማው? goals of artificial intelligence የአርቲፊሻል ኢንተለጀንስ ጎሎቹ ዓላማዎቹ ኦብጀክቲቮቹ ምንድናቸው? following are the main goals of artificial intelligence አንደኛው ምንድነው? እነዚህን በደንብ ለመግለጽ ሞክሩ ጥያቄ ላይ ከመጡባችሁ። replicate human intelligence replicate ማለት ምንድነው? ኮፒ ማድረግ የሰው ኢንተለጀንስ ኮፒ ማድረግ። እኔ የምሰራው ለምሳሌ እኔ ማስተምረው የሆነ ቦታ እኮ ኤአይ ያስተምራችኋል። አርቲፊሻል ኢመርጂንግ ቴክኖሎጂ ያስተምራይ ካላችሁት እኮ ያስተምራችኋል። የሰው ልጅ ሪፕሊኬት አደረገ ማለት ነው። ሶልቭ ናውሎጂ ኢንተንሲቭ ታስክስ በጣም ዲፕ የሆኑ ናውሎጂን የሚጠይቁ ታስኮችን ለመስራት አን ኢንተሊጀንት ኮኔክሽን ኦፍ ፐርሰፕሽን ኤንድ አክሽን ኢንተሊጀንት ኮኔክሽን ኦፍ ፐርሰፕሽን ኤንድ አክሽን ነገሮችን ፐርሲቭ አድርገን አክት የሚጠይቁ ማለት ነው። ሶሪ an intelligent connection between perception and action perceive ያደርጋል ከኤንቫይሮንመንቱ immediately ቶሎ ከሰው በፈጠነ ሪያክት እንዲያደርግ አክሽን እንዲወስድ የሚያደርጉ ሲስተሞችን ለመፍጠር ጎሉ build machine which can perform tasks that require human intelligence such as የሰው ልጅ ኢንተለጀንስ የሚጠይቁ such as problem proving theorems ማቴማቲካል ሊሆን ይችላል የሆነ ሌላ ተርም ሊሆን ይችላል ፕሩቭ የሚያደርጉ ሲስተሞችን ለመፍጠር playing chess የሚያደርግ ጌሞችን የሚጫወት አርቲፊሻል ኢንተለጀንሶችን ክሬት ለማድረግ ማሽኖችን ለመፍጠር ፕላን ሰም ሰርጂካል ኦፕሬሽን ምንድነው? ሰርጂካል ማለት ቀዶ ጥገናዎችን የሚያደርግ ማሽኖችን ድራይቪንግ የካር ኢን ትራፊክ በቃም ትራፊክ በተጨናነቀበት ቦታ ሰልፍ ድራይቪንግ ራሱን የጠበቀ ሞደርናይዝድ የሆነ ማሽኖችን መኪናዎችን ክሬት ለማድረግ ወይም ደግሞ የተለያዩ አይነት ቬሂክሎችን ለመፍጠር creating some system which can exhibit intelligent behavior በጣም ብቃት ያላቸው behavior intelligent behavior ያላቸው ሲስተሞችን ክሬት ለማድረግ artificial intelligence አስፈልጓል። ሜን ጎሉ ነው ማለት ነው። learn new things by itself በራሱ ማሽኖች በራሳቸው ምንም የሰው ልጅ ሳያስፈልጋቸው ወይም ደግሞ የሰው ልጅ በተደጋጋሚ ፕሮግራም ሳያረጋቸው ራሳቸውን የሚያስተምሩ እንደሆኑ ነገሮችን ዴሞንስትሬት እንደሚያደርጉ እንደሆኑ ኤክስፕሌን የሚያደርጉ እንደሆነና ካን አድቫይስ ኢትስ ዩዘር እንዲያደርጉ እኛን አድቫይስ እንዲያደርጉን እነዚህ ሁሉ ሜን ጎሎች ናቸው የአርቲፊሻል ኢንተለጀንስ ናቸው። እነዚህ ለመጻፍ ሞክሩ በራሳችሁ replicate human intelligence solve knowledge intensive tasks an intelligent connection between perception and action building machine which performs problem solving playing chess plan some surgical operation driving car እነዚህን ሁሉ የሚሰራ ለማድረግ ነው ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። እስካሁንም ድረስ ላይክ ያላደረጋችሁ ካላችሁ ላይክ አድርጉልኝ። ስለ አሰጣጤም ደግሞ ስለ ትምህርቱ ኮሜንት አድርጉልኝ። ሼር አድርጉት ቪዲዮውን። እንቀጥል አንድ ሌሰን እና አንድ አክቲቪቲ እና ባንድ በእንትን እናቆማለን። ሌሰን ላይ እናቆማለን። ኔክስት ቪዲዮ ላይ እናያለን እንቀጥላለን ማለት ነው። what comprise to artificial intelligence ለአርቲፊሻል ኢንተለጀንስ ምንድነው ምን ናቸው ኢንቮልቭመንት የሚያደርጉት ወይም ደግሞ አስተዋጽኦ የሚያደርጉት ማለት to make a machine learn and make activity 3.5 ነው to make a machine learn and make a decision like human do all AI requires the knowledge of some discipline write down some discipline which AI requires ምንድነው የሚያስፈልገው ጻፉ ነው ያላችሁ ቅድመ ጥያቄ ከቻላችሁ ጻፉ ኮሜንት ላይ ቀድማችሁ መጻፍ ትችላላችሁ ወይም ደግሞ ማስታወሻ ደብተራችሁ ላይ ለእንትን ያክል መጻፍ ትችላላችሁ። ወደታች እናያቸዋለን። ምንድነው what comprise to artificial intelligence የሚለው ይሄ ጥያቄ ይመልስልናል ማለት ነው። ወደታች መልስላችኋለሁ። artificial intelligence is not just a part of computer science even it
it is so vast and requires lots of other factors that can contribute to it artificial intelligence እንግዲህ ጀነራሊ ያው የኮምፒውተር ሳይንስ ፓርት ነው ብለናል ምንም የማይካድ ነው ግን ምን አለ ብዙ ነገሮች በሱ ላይ ኮምፕራይዝ ያደርጋሉ ምንድነው ይሳተፋሉ ኢንቮልቭ ያደርጋሉ ምን ሊያስፈልገው ይችላል artificial intelligence ኮምፒውተር ሳይንስ ብቻ ሳይሆን ብዙ ነገሮች ብዙ ዳታዎች ብዙ አይነት ሳይንሶች ወይም ደግሞ ብዙ አይነት ፊልዶች ኮንትሪቢዩት ያደርጉበታል ነው ምክንያቱም ብዙ አይነት ነገር ነው የሚሰራው አንድ ነገር ብቻ አይደለም ብዙ ነገር ስለሚሰራ ብዙ ነገር ኢንቮልቭ ማድረግ አለበት ነው ምንድነው to create the AI ሁለተኛው አረፍተ ነገር to create the AI first we should know how intelligence is composed intelligence እንዴት ነው ኮምፖዝድ የሚደረገው so intelligence is an intangible tangible አይደለም በእጃችን ልንጨብጠው የምንችለው ነገር አይደለም የሆነ ረቂቅ የሆነ ብቃት ነው እንግዲህ part of a brain የአይምሮ ማለት ነው which is a combination of reasoning ምክንያት ማድረግ ሪዝን ማድረግ ለነገሮች ለሚፈጠሩ ነገሮች ሪዝን አውት ማድረግ ለርኒንግ የመማር ብቃት ብሬን ለርን ያደርጋል ወይም ደግሞ ኢንተለጀንስ አንድ ሰው ኢንተለጀንት ነው ስንል ለርን ያደርጋል ፕሮብለም ሶልቪንግ ሪል ወርልድ ዓለም ላይ ያሉ ችግሮችን ሶልቭ ያደርጋል ፐርሰፕሽን ቱ ፐርሲቭ ሚንስ በሴንስ ኦርጋኖች በተለያዩ ሴንስ ኦርጋኖች ነገሮችን አንደርስታንድ ማድረግ ዘን ላንጉጅ አንደርስታንዲንግ ላንጉጅ ማለት የተለያዩ ቋንቋዎችን አንደርስታንድ ማድረግ ይሄ ምን ይባላል ኢንተለጀንስ ይባላል ሶ እንደዚህ እንዲያደርግ እንደዚህ ምን ያደርጋል ኢንቮልቭ ያደርጋል ነው to achieve the above behavior እነዚህን ሁላ እንዲያደርግ ምን ያስፈልጋል ለአንድ ላንጉጅ አንደርስታንድ ያደርግ ፐርሲቭ እንዲያደርግ ፕሮብለም ሶልቭ እንዲያደርግ to achieve these above factors for machine or software ማሽኑ ወይም ሶፍትዌሩ በሶፍትዌር መልክ ሊሆን ይችላል ወይም ደግሞ በማሽን መልክ በሃርድዌር መልክ ሊሆን ይችላል artificial intelligence requires to follow the following discipline ምን ያስፈልገዋል ማትስ ያስፈልገዋል ያለ ማትሶችን ፕሩቭ ሊያደርግልን አይችልም ማትስ ያስፈልገዋል ባዮሎጂ ስለ እንትን ቀዶ ጥገና ያደርጋል ብለናል ቀዶ ጥገና የባዮሎጂ ዳታ ሳይሞላ የባዮሎጂ ዕውቀት ሳይኖረው ማሽኑ ሊሰራልን አይችልም ሶ ባዮሎጂ ያስፈልገዋል ሳይኮሎጂ አድቫይዝ ያደርጋል እኛን አድቫይዝ ያደርገናል ሳይኮሎጂ ሳይውቅ አድቫይዝ ሊያደርገን እኛን ሳይኮሎጂ ሳይውቅ አድቫይዝ ሊያደርገን አይችልም ሶ ሳይኮሎጂ እዚህ ጋር እንትን ይላል ሶሺዮሎጂ ያስፈልጋል ክሮስ ካልቸራል የሆነ ስተዲ ስለሚያደርግ ብዙ ነገር ጥያቄ ስለሚጠየቅ ጀጅ ስለሚያደርግ ኮምፒውተር ሳይንስ ጀስት ኮምፒውተር ሳይንስ ዋና ፓርቱ ነው ይሄንን እንቶ ኒውሮንስ ስተዲ ስለ ኒውሮሎጂ ስታቲስቲክስ ዳታን ይሞላ ስታቲስቲክስ ደግሞ ያው ፕሮባቢሊቲ የሚያጠና ፊውቸርን እንዲገምት ስታቲስቲክስ ያስፈልገዋል እነዚህ ሁላችሁ በምስል እናያቸው ምን ያስፈልገዋል ሶሺዮሎጂ ኮምፒውተር ሳይንስ ሳይኮሎጂ ማትስ ፊሎሶፊ ባዮሎጂ ከነዚህ ኒውራል ሳይንስ ኒውሮን ሳይንስ እነዚህ ሁላ ተደማምረው ከነዚህ ሁላ ተቀራጭሞ አንድ አርቲፊሻል ኢንተለጀንስ ይሰራል ማለት ነው አይ ሆፕ ጋይስ አሪፍ እንደሆነ እንደገባችሁ ተስፋ አደርጋለሁ በቀጣይ ፓርት 2 እናድርገው መሰለኝ ይሄን አድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ ሶ ፓርት 2 ላይ ግቡና አዩት እስካሁን ድረስ ስለተከታተላችሁ ከልብ አመሰግናለሁ ላይክ ሼር እና ሰብስክራይብ አድርጋችሁ ጨርሱት እስካሁን ድረስ ካላደረጋችሁ ከልብ ነው የማመሰግነው ደህና ቆዩልኝ በፓርት 2 እንገናኝ አሁን